እኔ ካንቺ እጅ እኮ ምንም ነገር እየታየኝ አይደለም። አውቃለሁ፣ ግን ለመጋባት ብዙ የቆየን አይመስልህም? ስሚኝ ይኸውልሽ፣ እኔም እኮ አንቺን ማግባት እኮ ህልሜ ነው። ግን በዚህ ሁኔታ ደግሞ አይሆንም። ትንሽ መስራት አለብኝ። ተረጂ። እናቴ እኮ ጓደኛ ከያዝሽ ለምን አታገቢም ብላ በጣም እያስጨነቀችኝ ነው። ታዲያ ምን ችግር አለው? ለእናትሽ ገና ነው ብሎ መንገድ ነው። ኧረ እንዴት ብዬ? ይኸውልህ እኔን ለሌላ ከመዳሯ በፊት ብታገባኝ ነው የሚሻለው። ቃል ጣፋጭ አገባሽ። ምን ሆና ነው ሙች ስልክ ማታነሳው? እና ምንም ሴት አላውቅም ነው የምትለኝ? አዎ ሳሚ፣ በጣም ነው የሚፈራቸው። እንዴ ምን ያስፈራል? ምን እንዳያረጉ ነው? ይኸውልህ አንዷ ስትሄድ አንዷን ጠበቅ ማድረግ ነው። ልክ እንደኔ። የእውነት እንደዚህ ይቻላል? ቀላል ይቻላል እንዴ? ይኸውልህ ነፍሴ፣ ሌላ ከፈለክ አመጣልሃለሁ። የኔዎቹን ግን መንካት አይቻልም። አይ ሳሚ፣ ቆይ ሁለቱም በአንድ ብታገኛቸው ምን ልትሆን ነው? እባክህ ለሱ መላ አይጠፋም። እንደሚሆን ማድረግ ነው። የኔ ፍቅር እንዴት ሳትደውይልኝ መጣሽ? አይ ያው ቤት ስለሆንክ ብዬ ነው። ኦኬ ታውቂ ጓደኛዬ ነው። ሰላም ግሩም። በቃ እኔ ልሂድ፣ ሌላ ጊዜ እንጫወታለን። እሺ ፒስ። በቃ እደውላለሁ። መች የኔ ውድ የምር ናፍቀሽኝ ነበር። እኔም ናፍቀኸኛል የኔ ጣፋጭ። ሄሎ ወይ ሰላምዬ፣ ይቅርታ በጣም አላየሁትም ነበር። አዎ በጣም ፈልጌሽ ነበር። ምን ነው ችግር አለ እንዴ? ተገናኝተን እናውራ? አይ አሁንማ ከፍቅረኛዬ ጋር ነኝ። በኋላ ደውልልሽና እንገናኛለን። እሺ እሺ በቃ ደውይልኝ። የተለመደው ቦታ እየሄድኩ ነው፣ እዛ ጠብቅሻለሁ። እሺ ቻው። የኔ ፍቅር ምን እንደማስብ ግን ታውቂያለሽ? ምን? እኔና አንቺ ተጋብተን ልጆች ወልደን ደስ የሚል ነፃነት ያለው ህይወት ስንኖር አልናፈቅሽ? አዎ ግን አንድ የምጠይቀህ ጥያቄ አለኝ። ምንድን ነው? ያንተ የስራ ሁኔታ በጣም ነው የሚያሳስበኝ። ምን ችግር አለው? ስራ ሲገኝ ይሰራለሁ። ከዛ ይበልጥ ግን የኔና አንቺ ፍቅር ይበልጣል። ግን አንዳንድ ጊዜ ይሄ የምጠጣውን ነገር ብታቆም ደስ ይለኛል። ምን ችግር አለ ታዲያ? ሁሉንም ላንቺ ስላደረገዋለሁ። ግን እኮ እኔ ምልሽን አንዱም ነገር አድርገሽልኝ አታውቂም። መሆን ያለበትን ነው የማደርገው። ሁል ጊዜ ብቻችንን ቀን እናሳለፍ አብረሽኝ ይደሪ ስልሽ መችሽ ብለሽ ታውቂያለሽ። ሁሉም ነገር በጊዜ ነው የሚሆነው አላልኩ? ለምን እዚህ ሐሳብ ላይ ድርቅ እንደምትል አይገባኝም። ሁል ጊዜ አንቺ እንደዚህ ነው የምትይው። አታምኚኝም ማለት ነው? አላምንህም ማለት አይደለም፣ ግን ደግሞ አብሬህም ስለተኛው አምንሃለሁ ማለትም አይደለም። ቆይ እኔ መች እንደዛ አልኩኝ? ለምን ደስተኛለሽ እኔ ፍቅር? የምትወደኝ ከሆነ እስከምንጋባ ድረስ ይሄንን ሐሳብህን ተው በቃ። ምን? እስከምንጋባ? አዎ እስክንጋባ። ትቀልጃለሽ እንዴ? በዚህ ጊዜ ጭራሽ እስከምንጋባ ላልነካሽ ነው ማለት ነው? ምን ችግር አለው? አታፈቅረኝም? ቆይ መጠበቁ ምንድነው እንደዚህ ያበሳጫ? ያበሳጫል እንጂ እንዴ! አንቺ እኔ እስከሆንሽ ድረስ ካንቺ ጊዜ ማሳለፍና አብሬሽ መሆን ፈልጋለሁ። ካልሆነስ ልታወኝ ነው? አዎ ይቀራል እንዴ! ታዲያ አንቺን አስቀምጬ ሊቀልብ ነው እንዴ? ሳሚ ይሄንን ካንተ አልጠብቅም። ማነሽ? ሀና ትንቢት አቦይ ጃ ታዲያ ምንድነው? አይ በዚህ ጊዜ አልሰጥም ምናምን ትላለች እንዴ? ይልጥ ነገር ነች እንዴ? ኤዶኒ የት ነሽ? በእናትሽ ፈልጌሽ ነው።
ምንም በቃ ግን በቃ መጥቼ ላገኝሽ እፈልጋለሁ። በቃ እሺ መጣሁ። እዛው የትም እንዳትሄጂ። ቆይ ሰላም፣ የምን ተፈጥሮ ነው? ምን ሆነሽ ነው? ቆይ ተለያየን እኮ። ከማን ጋር? ከፍቅረኛዬ ጋር ነዋ። እንዴት? ለምን? አብሬው ስላልተኛው ብቻ እኮ ነው ከኔ ጋር ለመለያየት የወሰነው። ቆይ ፍቅርና አብሮ መተኛት ምን አገናኘው? እኔም እኮ እሱን እኮ ነው የምለው። ስንጋባ ይደርሳል ስለው ግን ይህን ሊሰማኝ አልቻለም። አንቺም እኮ አበዛሽው እስከምትጋቡ ድረስ። እና እሺ ምን ማለት ነበረብኝ? ትቶኝ ብሄድስ? ቀኑ በዛ። ግን ደግሞ ለዚህ ብሎ መለያየቱ ልክ አይደለም። እሺ እናድርግ። ከሪን ጓደኛዬ መጣች። እሺ በይው። ግን ደግሞ ነገሩን በፍጥነት እንዳታደርጊው። ማለት? እሺ በይውና ግን ደግሞ አንቺ ሲመች እንደምታደርጊው ወስኝ። እንደሱ ይሻለኛል። አዎ በኔ ሆነብሽ። ሁኔታው ካላማረሽ ግን ትተይዋለሽ። ግን እኮ በጣም ወደዋለሁ። አውቃለሁ። ግን ደግሞ እንደዛ ብታረጊ የተሻለ ነው። እንደሱ ይሻለኛል። አዎ ሞክሪ። እሺ አታልቅሽ፣ ተረጋጊ። አንተ እስከምንጋባ ድረስ ጭራሽ አትንከኛ አንቺ መሰለህ እንዴ? ታዲያ እውነቷን እኮ ነው። ምን ማለት ነው? እውነቷን ነው። በዚህ ሰዓት እንደው የማጣጣም ነው እንጂ ምን አትንከኝ አትንኩኝ ምናምን ማለት ነው። ይኸውልህ ሰላም በጣም ጥሩ ልጅ ነች። ጓደኛዋንም ብትሆን ታውቃታለህ። የተሻለ ደረጃ ላይ ደረሰች። ሰላም ግን እመነኝ የተሻለ ደረጃ ታደርሳለች። እባክህ እኔ እንደዚህ አይነት ሴት በጣም ነው የሚሰለቸኝ። አባቴ እንደ ሀና ዘና ማለት ነው የምፈልገው። መልካምን ሴት ሁሉም ሰው ያገኛት ማለት እኔ እኮ የፍልስፍና እኮ ነው የሚያስጠላኝ። አይ ቢሰለችም ባይሰለችም ደግሜ እነግራለሁ። ሰላም ጥሩ ልጅ ነች። ጠበቅ አድርገህ ያዛት። ሀናማ በእናት ዘና ያለች ሰው ነች። በዛ ላላ ፈታ ያለች ሰው ደግሞ ቤተሰቦቿን እኮ መላ ምናምን ብዬ ቢይዛቸው በቃ ሸኪክ ነው የሚሆን። ታዲያ ሰላምን ተዋትና ከሀና ገውና። እንዴ ብዬ ሰላሜን ተዋታለሁ? ምንም ቢሆን እኮ የሆነ ነገሯ ደስ ይለኛል። ቀኑ የደረሰለት አገኛለሁ። ሁለት አገኘው ብዬ አልጣደፍም። ከተቻለና ከተገኘማ ምን ችግር አለው? ወንድም የታወቀብህ ቀን ግን መግቢያን ነው የምታውቀው። እባክህ መግቢያን አላጣም። እንደሚሆን ይደረጋል። ከምንም በላይ ምን እንደሚያሳስበኝ ታውቃለህ? ያንተ ነገር ነው በጣም የሚያሳስበኝ። እንዴት ሁለት እንኳን ባይሆንልህ እንዴት አንድ ታጣለህ? ለማንኛውም አሁን የሥራ ሰዓት ደርሶብኛል። በኋላ አገኛለሁ። ፕሊዝ በቃ እንደው በቃ ይመች። አቤት ሳሚዬ፣ ስላጠፋው በጣም ይቅርታ። አላጠፋሽም። መጨቃጨቅ አልፈልግም። እምትወጂኝ ከሆነ ይሆናል፣ የማትወጂኝ ከሆነ ደግሞ አይሆንም። እሺ በቃ አትናደድብኝ። የምትፈልገውን ሁሉ አደርጋለሁ። የምርሽን ነው? የምሬን ነው። ካንተ የሚበልጥ ነገር የለም። እሺ እኔ እወድሻለሁ። እሺ እኔም እወድሃለሁ። እሺ ባይ። የስ ሳሚ ትችላለህ። ብራቮ። አንቺ ቅመም እኮ ነሽ። አንተን ለማስደሰት ነው። እወድሻለሁ። እኔም የኔ ውድ ከአንቺ ውጪ ማንንም የለኝም። ከአንቺ ውጪ ማንንም ደግሞ አልፈልግም። ግን እኮ እኔ የምፈልገውን ነገር እያደረክልኝ አይደለም። አንቺ ጠይቀሽኝ ያላረኩልሽ ነገር ምን አለ? እንድታገባኝ እፈልጋለሁ። ጀመረሽ ደግሞ
ለሁሉም እኮ ጊዜ አለው። የኔ ጊዜ እኮ ቆሞ አይጠብቀኝም። ቆሞ ይጠብቀኛል ንገረኝ። እሺ እኔ ምን ላድርግ? ተነስተሽ አግባኝ ምናምን የምትይው እኔ ታዲያ ምን ማድረግ እችላለሁ? ሴት እኮ ነኝ ሳሚ። አንተ ነገ አለ፣ እኔ ደግሞ ነገ ስል የማጣው ብዙ ነገር አለ። ይኸውልሽ ነግሬሻለሁ። ከዚህ በኋላ ትዳር ምናምን የሚባል ነገር አልፈልግም። ካልፈለሽ ሁሉም ነገር ያበቃል። በቃ እንደዚህ ነው የምትለኝ? ጊዜን፣ እድሜን፣ ሁሉን ነገሬን ከበላኸው በኋላ ጊዜ ስጭኝ አገባሻለሁ አልኩሽ። ከዛ ውጭ ምንም የምንፈጥረው የምችለው ነገር የለም። በጣም ነው ማዝነው ሳሚ። ፍቅር ላንተ ማለት ይሄ ነው በቃ? የምትወደውን ሰው ለማግባት በዚህን ያክል መድረቅህ ምንድነው ትርጉሙ? ለኔ አልገባኝም፣ ንገረኝ እስኪ። ነገርኩሽ እኮ ሁሉንም ነገር የማደርገው በጊዜው ነው። እኔ እኮ ጊዜ የሚባል ነገር የለኝም። በቃ እድሜን አትግደለው። የምታገባኝ ከሆነ ብቻ አብረኸኝ ቀጥል፣ አለበለዚያ አጠገቤ እንዳትደርስ፣ እንደውም እንዳትደውልኝ እሺ? ሳይደግስ አይጠላ የሚላል ይሄኔ ነው። አንቺ ብትሄጂ ተኛሽ ትመጣለች እቺ ከረፈፍ። እንዴ ሰልየኔት ተነስ፣ ቁርስ አምጥቼልሃለሁ። አንቺን የመሰለሽ ሚስት ፈጣሪ ስለሰጠኝ አመሰግናለሁ። እንዳንተ አይነት ባል ስላለኝ ፈጣሪ ይመስገን። የኔት ታዲያ ዛሬ አታሪ? ወይ ዛሬ አልችልም። እሺ ሳሚዬ። ዛሬ እዚህ አይደለሽ እንዴ? ምን ልብታድሪ? አሁን ስራ መሄድ አለብኝ። ይልቅ አሁን ተነስተህ ቁርስህን ብላ። ብታድሪ ደስ ይለኝ ነበረ። ችግር የለውም፣ ሌላ ቀን። እሺ በኋላ ትመጫለሽ አይደል? አዎ መጣል። በቃ ጠብቅሻለሁ። እሺ እዲ ግሩሜ አደርክ? ማታ ትጠጣለህ፣ ጧት ደግሞ አንዷ መታ አልጋ ላይ ትቀልባለች። ምን ታደርገዋለህ? እንደኔ መሆኗ ደግሞ ይቺ ማንኛዋ ናት? ሌላ ማን ሊሆን ይችላል? ድንግሏ ናት። ያስታውቃል። ሰላም የተረጋጋች ሴት ናት። አዎ የሀሳብ ሊሞላ ነው። አሁንማ በቃ እኮ ተስማማን። አብረን ልናድር ነው። ሰላም ጥሩ ልጅ ነች። ጠበቃ አድርጊ ያዛት፣ እንዳታስቀይማት እሺ? ቀላል ብታይ ደግሞ ወይኔ እንዴት እንደጓጓው ደግሞ ሌላ ከተገኘማ የት ይቀራል? አንተ መቼም ከዚህ ባህሪ አትላቀቅም። ነፍሴ እንኳን እኔ እነገሌም አልተውም። ሀኒቾ ምን ሆነሽ ነው እንደዚህ ደበረሽ? ያን የተረገመ ልጅ በምን ቀን የተዋወቁት? በምን ቀን ተጣላችሁ እንዴ? ምን መጣላት ብቻ አላገባሽም አለኝ እኮ። እንዴት? እሱ ባክሽ በጊዜ ላይ የተጫወተበት ነው። ቆይ ታዲያ ለምን በዚህ ጉዳይ ላይ በደንብ አታወሩ? ነግሬው ነበር እኮ ግን እሱ ሊሰማኝ አልቻለም። እናቴ ደግሞ በጣም እያስጨነቀችኝ ነው። ታዲያ ምን ተሻለ? እኔ ላናግረው እንዴ? አይ ተይው፣ አመሰግናለሁ። እኔ ራሴ አስተካክለዋለሁ። እንደዛ ከሆነ በደንብ አውሩበት። ወይ አግባሽ፣ ካልሆነ ደግሞ ታዩ እና ሄጂ ማናገር አለብኝ። ግን አሁን ላይ ካልሆነሽ ብታዩ ጥሩ ነው። እንደዚህ ከምትናደጅ ብታዩ ይሻላል። ምን ላርግ? እወደዋለሁ እኮ። ስሚኝ፣ መውደድና ትዳር አንድ አይደለም። አንቺ ደግሞ ሴት ነሽ፣ ጠንካራ ነው መሆን ያለብሽ ጓደኛዬ። አዎ ጓደኛዬ፣ ሁሉም ነገር ሰልችቶኛል። ከአቅሜ በላይ ነው የሆነብኝ። በጣም ነው የሰለቸኝ። በጣም እንደዚህ የሚባል ነገር የለም። ምንም ቢሆኑ ከአንቺን ጊዜ ነው እየወሰደ ያለው። ሰሊ፣ በምን መልኩ ነው ቤተሰቦችን ማሳመናቸው? እሱን እኔ ማግባት ፍላጎት የለውም። እነሱ ደግሞ እያስጨነቁኝ ነው። እሺ ምን ማድረግ ነው ያለብኝ? ሀኒ፣ መጀመሪያ አንቺ ከሱ ጋር ተግባቢ። ከዛ ሁሉም ነገር ይቀየራል። እሱማው ግን ደግሞ እሱ አሁን ላይ ላልተወሰነ ጊዜ ትዳር የሚባል ነገር ማየት አይፈልግም። ወንዶች እኮ ትዳር ሲባሉ ያማቸዋል። ከኔ ምንም የጎደለ ነገር የለም፣ ግን እሱ እኔን ለማግባት መከራ ነው የሆነበት። ሀኒቾ፣ ብልጥ ነው መሆን ያለብሽ። ራስን አሳልፎ በመስጠት የሚገኝ ትርፍ ፍቅር የለም። አስፈላጊ በሆነበት ጊዜ ሁሉ ይሆናል። እስከዛ ግን መናደድ የለብሽም። አንቺ እንደዚህ መናደድሽ ለእኔ ምንም ትርጉም የለውም።
ምን ናደደው እኮ በጊዜ ላይ ስለቀለደበት ነው። እንዲቀልድብሽማ ማድረግ የለብሽም ተናገሪው። እንዴ ካልሆነ ደግሞ የየራሳችሁን ህይወት መኖሩ ይሻላል። ልክ ብለሻል። ሁሉም ነገር ያበቃለታል። ሂጂ ማናገር አለብኝ አሁን እና አብሬሽ ልምጣ? አይ ችግር የለውም ራሴ አወራዋለሁ። በቃ ቻው። እሺ እመጣለሁ። እደውልልሻለሁ። ምንድነው? ቆይ አንተ አላበዛከውም እንዴ? ጭራሽ እኔ ነኝ ያበዛሁት? በቤት መተሽ? ቆይ ለፍቅራችን እንኳን አታስብም? ስንት ነገር እኮ አስበን ነበር ወደፊት። አውቃለሁ የኔ ውድ፣ ግን እኮ የተውሽኝ እኮ አንቺ ነሽ። ሰማኝ፣ አትቀልድብኝ። እኔ እንደዚህ አይነት ቀልድ አይመቸኝም። ምን በወጣኝ እኔ አንቺ ላይ ስለምወድህ ነው እንደዚህ የምትቀልድብኝ? የኔ ውድ፣ እኔ አንቺ ላይ ለምን እንቀልዳለሁ? እኔ አንቺን ማጣት አልፈልግም እኮ። አፈቅራለሁ። እኔም የኔ ውድ። እንዴት ነሽ? ሰላም ሰላም ነው። አወቅሽኝ? የሳሚ ጓደኛ ነኝ። አዎ አስታውሻለሁ። ወዴት እየሄድሽ ነው? ሳሚ ጋር ነኝ። አይ ሳሚ አለ ብለሽ ነው? እኔም ከዛ ነበር የመጣሁት። ማለት የት ሄዶ ነው? እኔ እንጃ፣ የሆነ ስራ አለ ምናምን ሲል ነበር። ካፌን ጠብቀው። እሺ በቃ ይቻላል። እሺ እዚች ጋር ያለችው ጋር እንሂዳ። እሺ እሺ። የኔ ውድ ስላስከፋው በጣም ይቅርታሽ። የእናቴ ነገር እኮ ስለጨነቀኝ ነው። አውቃለሁ የኔ ውድ። ያው ሁሉም ነገር እኮ በአንድ አይቀየርም፣ በሂደት እኮ ነው። አዎ ልክ ነህ። መቼም ተነጫነጭኩብህ አይደል? የኔ ጣፋጭ፣ እረዳሻለሁ ስለምወድሽ። አመሰግናለሁ የኔ ውድ። አደራ ይሄ ጸባይሽ ደግሞ እንዳይቀየር። እንዴ ለምን ብዬ ቀይረዋለሁ ብለህ ነው? ምን እናንተ ነገር መቼ ይታወቃል? ደስ እንዳላችሁ ነው የሚቀያየረው። የእናንተ ነገር እና ማንን ማለት? ማለቴ እኔ እንጃ። ያው አለ አይደል ባህሪሽ አንዳንዴ ይቀያየር የለ። እኔ ደግሞ የእናንተ ነገር ስትል እና ማንን ብዬ እኮ ነው። እኛ ምን ነው? አረ ምን አደከምሽኝ እኮ። አረ እባክህ። እኔ የምልሽ ለምን አትመክሪውም? ምን ብዬ ልምከረው? ስራ ተለውጥ፣ የተሻለ ኑሮ ብትይውስ? መች ይሰማኛል ብለህ ነው? አይ እንዲሰማሽ አድርገሽ ብትመክሪው የተሻለ ነው። አንተ ለምን ዝም ትላለህ? ጓደኛው አይደለ? እኔማ ብዙ ጊዜ መክሬዋለሁ። አንቺን የተሻለ ይሰማል ብዬ ነው። እንግዲህ እስኪ ከቻልኩኝ እሞክራለሁ። ግን አንተም ጓደኛው ስለሆንክ ትንሽ ብታግዘኝ ደስ ይለኛል። መልካም። እስካሁን ይመጣል። ልሸኝሽ? ራሴ እሄዳለሁ። አመሰግናለሁ። እሺ፣ ሰላም። ሌላ ጊዜ እንገናኛለን። መልካም። እሺ። አትቆይም? ልትሄጂ ነው? አዎ ብሄድ ይሻላል። ምን ነው ትንሽ አትቆይም? አረ እናቴን አስገድለኛ፣ ሳይመሽ መሄድ አለብኝ። የኔ ውድ ሳትመጪ ልትሄጂ ነው እንዴ? አረ እባክህ የምትፈልገው እንደሆነ አግኝተሃል። ከዚህ በላይ ምን ትፈልጋለህ? ኦኬ፣ ነገ ግን ትመጫለሽ አይደል? ቻው፣ በቃ መሄድ አለብኝ። ቻው። ትችያለሽ ሳሚሻ፣ ትችያለሽ። ቡለስ የማል ካቦ ያርገኝ። ማን ነው? ምን ነው ደነገጥክ? አይ አልደነገጥኩም። ማለቴ ሳትደውይልኝ እንዴት መጣሽ ብዬ ነው። እኔ እኮ ብላኝ ነበር። ረሳኸው እንዴ? ኦኬ። አይ አልረሳሁትም። ያው ትደውይልኛለሽ ብዬ ስላሰብኩ ነበር። እሺ ለማንኛውም ቁርስ ያመጣሁበትን ምሳቃ ፈልጌ ነው የመጣሁት። የት ነው ያረከው? ውስጥ ነው።
ሳሚ ይሄ ምንድነው? 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 ምንድነው ትለኛለህ? እንዲያየኸው ድሮንም አውቀው ነበር። እሺ የማትረባ ሁለተኛ አጠገቤ እንዳትደርስ። ሴተኛ ነህ። ሂጂ አንቺ ብትሄጂ ጓደኛሽ ትመጣለች የኔ ውድ